እናመሰግናለን። በመቀጠል የተከበሩ ሙባረክ ኤልያስ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር የኢፌዴሪ ክቡር ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱም ምክር ቤቶች የጋራ ስብሰባ ያቀረቡትን የመክፈቻ ንግግር በተመለከተ የመንግስትን አቋም ለማንጸባረቅ በመካከላችን ስለተገኙ እያመሰገንኩ ጥያቄን እንደሚከተለው ባጭሩ አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በመንግስት የተሞላ የማክሮ ኢኮኖሚ መሻሻያ በማድረግ የኢኮኖሚ ስብራቶችን የሚጠግኑና ወደ ብልጽግና የሚያደርሱን ፈጣንና መጠነ ሰፊ የኢኮኖሚ መሻሻያዎችን ተግባራዊ በማድረግ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። ተጨባጭ ውጤቶችም እንደተገኙበት በሐሳዊ መረጃ ተደግፎ ቀርቧል። ሆኖም ግን ከኢኮኖሚ መሻሻያው ጋር ተያይዞ ከሚነሱ ስጋቶች መካከል የመንግስት ወጪ መቀነስ፣ የብር የመግዛት አቅም መዳከም እንደ አሉታዊ ተጽዕኖዎች ይጠቀሳሉ። ክቡር ጠቅላይ ሚኒስትር፣ እንደ አጠቃላይ የማክሮ ኢኮኖሚ መሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አዝመራ አንዴሞ አመሰግናለሁ። ተከበሩ ዋና አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር በእኛ መካከል ዛሬ ተገኝቶ በክቡር የሀገራችን ርዕሰ ብሔር ወይም ፕሬዝዳንት የቀረበውን የሁለቱ ምክር ቤቶች የቀረበው መክፈቻ ንግግር ላይ የመንግስትን አቋም ለማራመድ ስለመጡ ጥያቄን በቀጥታ ከመሄድ በፊት አንድ ሀሳብ ለማንሳት ነው። የዛሬ 11 ዓመት አባይ ግድብን ለመጎብኘት እድሉ ነበረኝ። ከ11 ዓመት በኋላ ከምክር ቤታችን አመራሮች ጋር ከ10 ቀን በፊት ጎብኝተናል። ታላቅ አካባቢ ሳይሆን አገር ሆኖ በማየት እዛ አካባቢ ያለው ለውጥ ብቻ ሳይሆን ለዘመናት የነበረውን ኢፍትሐዊነትን አሽቀንጥሮ በመጣል ፍትሐዊነት በሀገራችን ስለተተካ ትልቅ አክብሮት አለኝ። በሀገራችን ብቻ ሳይሆን ከለውጡ በፊት በሀገር ውስጥ የነበረውን የፍትሐዊነትን ጭምር ጉድለት ለመሙላት በተደረገው ጥረት ውስጥ እኔ የወከልኩትን ማህበረሰብ ጨምሮ በተፈጥሮ ገነት ውስጥ ኖሮ ግን በሰው ሰራሽ ጨለማ ውስጥ የነበረው አካባቢ ሸካ ላይ 63 ሜጋ ቮልት አምፐር ያለው 71 ኪሎ ሜትር ላይ 230 ኪሎ ቮልት ኃይል ትራንስፎርመር ተሸካሚ ተዘርግቶ ዛሬ ህዝቡ ከጨለማ ወጥቶ መብራት ማየት ጀምሯል። በኢትዮጵያ መብራት ኃይል ሙከራ ተደርጓል። ይሄ ለውጡ በአገር ውስጥም የነበረውን የፍትሐዊነት ጉድለት እየሞላ ፍትሐዊነትን ለማረጋገጥ እየሄደ ያለው ሂደት ውስጥ የለውጡ አመራር እየሰጠ ያለው ፍትሐዊ አመራር እነቱ ላይ ትልቅ አክብሮት ስላለኝ በማህበረሰቡ ስም ምስጋና ላቀርብ ፈልጋለሁ። በአካባቢውም ወረድ ብሎ ሪቫኑን ቆርጦ የድል ብስራት ከህዝቡ ጋር ይቋደሳሉ የሚል እምነት ይኖረኛል። ይህም ብዬ አገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። መንግስት አገር ከገባችበት የህልውና አደጋና ዘርፈ ብዙ ፈተናዎች በማውጣት በዘላቂነት ችግሮችን በመቅረፍ አስተማማኝ ሀገራዊ እድገት ለማምጣት እና ጠንካራ አቅም ለመፍጠር የሚያስችሉ ውጤቶች እና እድሎች እየፈጠረ እንደሚገኝ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። በዚህ ረገድ የጥንካሬያችንና የመቻላችን ምልክት የሆነው የህዳሴ ግድብ የነበሩበትን ውስብስብ ችግሮች ቅድም እንዳነሳሁት በመፍታት ማጠናቀቅ መቻላችን ወደ አዲስ ምዕራፍ የመሸጋገራችን ብስራት ነው። የህዳሴ ግድባችንን ባስመረቅን ማግስት የጋዝ ምርት ማውጣታችን ብሎም ከወጣው በእጅጉ የሚልቅ ሁለተኛ ምዕራፍ ማስጀመራችን፣ ሀገራችን ማዳበሪያ ከግዢ የምትላቀቅበት ማምረቻ ግንባታ መጀመራችን፣ የ1000 ሜጋዋት ኃይል ከጋዝ የሚመነጭ ፕሮጀክት መጀመራችን፣ የኦይል ሪፋይነሪ ፕሮጀክት በታሪካችን ለመጀመሪያ ጊዜ መጀመራችንና ሌሎች ትላልቅ ፕሮጀክቶችን ወደ ውጤት ከቀየርናቸው የሀገራችንን ታሪክ እስከ ወዲያኛው እንደሚቀይሩት ይታመናል። መታመን ብቻ ሳይሆን ልጆቻችን ይኖሩበታል። ክቡር ጠቅላይ ሚኒስትር፣ ሀገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርትና የኦይል ሪፋይነሪ ፕሮጀክት መጀመሯ ለኢትዮጵያውያን ትልቅ ብስራት እንደመሆኑ መጠን
እነዚህ ፕሮጀክቶች የውጭ ምንዛሬን ከማዳን ከስራ ዕድል ፈጠራና አገራችንን ከተረጅነት በማላቀቅ ነገያችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ለኢትዮጵያ ሕዝብ ይገለጽ። በሌላ በኩል በሀገራችን በቀጣይ ዓመታት ከሚገነቡ ግዙፍ ፕሮጀክቶች ውስጥ የአፍሪካ ግዙፉ የኢትዮጵያ አየር ማረፊያ በቢሾፍቱና ከ1.5 ሚሊዮን በላይ ቤቶች ተገንብቶ ለዜጎች እንደሚተላለፍ ተገልጿል። በተለይ የቤት አቅርቦትን ለማሻሻል የተያዘው እቅድ እንዲሳካ በመንግስት በኩል እየተሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ እላለሁ። እጅግ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አረጋሽ ክፍሌ። አመሰግናለሁ። የተከበሩ አፈጉባኤ፣ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ያመሰገንኩኝ ጥያቄን እንደሚከተለው በንባብ አቀርባለሁ። የ2018 ዓመተ ምህረት ከመንግስት የትኩረት አቅጣጫዎች ውስጥ አንዱ ከስርዓት መናወጥ ጋር የማይናድ ጽኑ ሀገራዊ ተቋማት መገንባት እንዲሁም እንደሆነ በሁለቱም ምክር ቤት የጋራ መክፈቻ ላይ በክብር ፕሬዝዳንት ንግግር ተመላክቷል። ጽኑ ተቋማት ግንባታ ደግሞ ምሉ የሆነ የሰለጠነ እና የበቃ የሰው ኃይል እና ጠንካራ ተቋማዊ አሰራር ይፈልጋል። በዚህም ረገድ የዲሞክራሲ ተቋማት፣ የጸጥታና የደህንነት ተቋማት ግንባታ ላይ ከለውጡ ማግስት ጅምር መንግስት እያሳየ ያለ ትጋት፣ ቁርጠኝነትና የተገኘው ውጤት ይበል የሚያሰኝ ነው። ይሁንና መልካም አስተዳደር ከማስፈን ለሕግም የቀረበ ብሎም ለሕዝብ የታመነ አስተዳደር ከመገንባት አኳያ አሁንም በሕዝቡ ዘንድ ቅሬታዎች እየተነሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ የፍትህም ስርዓቱ ውስጥ የሚታየው ሙስናና ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ኢብራሂም ኡመር። ገለቶማ ከበጀሞ ፋያ ከበጀሞ ሙሜ ሚኒስቴራ ዶክተር አብይ አህመድ ጃፍሌ ሚሶማ ከምክር ቤት አባላት የሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከሁሉም በመቀደም ወደ ጥያቄ ከመግባቴ በፊት ባገኘሁት እኔ ባለ አካባቢ የተሰሩ ስራዎችን በማስመልከት ሚኒስቴራቲቪ ሞቱማ ጅጅረማ ኬና galata galchuun barbaada. Godinni Baalee godina qabeenya uumamaatiin badhaatee fi potenshaala guddaa qabu osoo ta'ee jiru kanaan dura mootummaan biyya kana bulchaa ture xiyyeeffannoo tokkollee waan hin kenniniif qabeenya uummata Baalee bira jiru uummanni irraa fayyadamuu dadhabuu bira tare gadadoo keessa rakkoo keessa jiraachaa turee jira. Haa ta'u malee jijjiiramaan booda xiyyeeffannoo mootummaan keenya godinichaaf kennan keessattuu kutannoo fi ejjennoo muummee ministeeraa kabajamuun Dr. Abiy Ahmed misooma uummata Baaleetiif kennaniin yeroo ammaa hojiiwwan misoomaa gama hundaan uummata Baalee mataa ol qabachiisanii fi seenaa keessatti dhalootan yaadatamu hojjetamaa jiru akkasumas ammootunuu kan hojjetamee fi uummanni irraa fayyadamaa jirus akka fakkeenyatti holqa Soofumar kaasuu ni dandeenya. Hojiin bal'aan hojjetamee jira. Dhugaa dubbachuudhaaf gootonni Baalee birmadummaa fi carraa guyyaa har'aa kana uummanni Baalee argate kana arguudhaaf qabsoo guddaa geggeessanii jiru. Wareegama guddaas kaffalaa turanii jiru. Kana keessatti gootonni Baalee akka jeneraal Waaqoo guutuu gabrummaa hiddaan buqqifna dadhabnu ilmatti guddifna jedhan akkasuma ammootunu akka Haaji Adam Saaddoo iccitiin garaanu baate garatti nu deebite jechuudhaan xalayaa nyaachuudhaan liqimsan
kan akka Haajii Isaaq Daadhii Tarree bara rakkoo san keessatti uummanni Baalee sirna walqixxummaatii fi walqixa misoomuu har'a argate kana gaafachuudhaaf jecha biyyaa bahee biyyee tahee biyya ambaatitti hafaa kan turee fi Jeneraal Hussein Bunee xiiqiidhaan qabsoo guyyaa kana arguudhaaf bosonatti galanii uffata dhabuudhaan baala mukaa uffatanii jijjiirama guyyaa kana akka arganiif hojii guddaa qabsaawaa geggeessaa turanii isinii fi mootummaan keessan mootummaan jijjiirama bu'aa qabsoo guyyaa sanii bu'aa tilmaama gootota Baalee yeroo sanii waan taataniif baga gammaddan isiniin jechuu barbaada. Kanuma wal qabatee ummanni godina Baalee rakkoo keessa ture irraa ka'ee jijjiirama amma dhufe kan muummee ministeeratii fi mootummaa jijjiirama galata nuti isaaniif qabnu biraan nu ga'a jedhanii waan natti dhaamataniif maqaa kabajamaa miseensota mana marii kanaatiin